ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ሁላችንንም በየቤታችን የምናውቀው ነገር ግን በሚገባ ያልተረዳነው አንድ ተአምረኛ አትክልት ይዤላችሁ ቀርቤያለሁ። ብዙዎቻችን ጥቅል ጎመንን እንደ ተራ የምግብ ማሟያ ወይም ለሰላጣ ብቻ የምንጠቀመው ሊመስለን ይችላል። ነገር ግን ይህ አትክልት ለዘመናት በባህላዊ ሕክምና ውስጥ እንደ ፋርማሲ ሲያገለግል እንደነበር ስንቶቻችን እናውቃለን? አዎ በዛሬው ቪዲዮ ብቻ ውስጥ የጨጓራ ቁስልን ያለ መድኃኒት እንዴት በጥቅል ጎመን ማዳን እንደሚቻል፣ ለቆዳችን ወዝና ለወጣትነት የሚሰጠው አስደናቂ ፋይዳ፣ እንዲሁም ክብደታቸውን መቀነስ ለሚፈልጉ ሰዎች ያለውን ሚስጥራዊ አቅም በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻው ከተከታተላችሁ ከዛሬ በኋላ ጥቅል ጎመንን የምታዩበት መነጽር ሙሉ በሙሉ ይለወጣል። ወደ ዝርዝር መረጃው ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቪዲዮንም ላይክ በማድረግ ለብዙዎች እንዲደርስ እንድትረዱኝ በአክብሮት ጠይቃለሁ። አሁን ወደ ዝርዝሩ እንለፍ። የመጀመሪያው ጥቅል ጎመን ምንድነው ከሚለው እንነሳ። ጥቅል ጎመን በዓለማችን ላይ ካሉ እጅግ ጠቃሚ አትክልቶች አንዱ ሲሆን በታሪክ ውስጥ ለብዙ ሺህ ዓመታት ለምግብነትና ለሕክምና ሲያገለግል የቆየ ድንቅ የተፈጥሮ ስጦታ ነው። ይህ አትክልት በቅርጹ ጥቅልል ያለና በውስጡ ብዙ ድርብርብ ቅጠሎች የያዘ ሲሆን በተለያዩ ቅጠላት ማለትም በአረንጓዴ፣ ቀይና በነጭ ይገኛል። ብዙዎቻችን ጥቅል ጎመንን እንደ ተራ ምግብ ቢያዩትም በውስጡ የያዘው ንጥረ ነገር ግን እንደ ተንቀሳቃሽ ፋርማሲ ያስቆጥረዋል። በውስጡ ምን ይዟል ካልን ይህ አትክልት ለጤናችን እጅግ አስፈላጊ የሆኑ የሚከተሉትን ንጥረ ነገሮች በውስጡ ይዟል። የመጀመሪያው ቫይታሚን ሲ ነው። በሽታ የመከላከል አቅምን የሚያጠነክርና ሰውነታችንን ከኢንፌክሽን የሚጠብቅ። ሁለተኛው ቪታሚን ኬ ለአጥንት ጥንካሬ፣ ደም በሚፈስበት ጊዜ የመርጋት ሂደቱ የተስተካከለ እንዲሆን የሚረዳ። ሶስተኛው ፋይበር ነው። ለምግብ መፈጨት ስርዓት መሳለጥና ለሆድ ድርቀት መፍትሄ የሚሆን። አራተኛውን ደግሞ አንቲ ኦክሲዳንቶችን ይዟል። በሰውነታችን ውስጥ ያሉ መርዛማ ነገሮችን ከካንሰር የሚያጋልጡ ሴሎችን የሚከላከል ነው። አምስተኛው ማዕድናት እንደ ፖታሺየም፣ ማግኒዥየምና ካልሺየም ያሉ አጥንትን ለልብ ጤንነት ወሳኝ የሆኑ ማዕድናትን ይዟል። ጥቅል ጎመን ለየት የሚያደርገው በጣም አነስተኛ ካሎሪ ኖሮት ነገር ግን ከፍተኛ እርካታን መስጠቱ ነው። በውስጡ ያለው የውሃ መጠን ከፍተኛ በመሆኑ ሰውነታችን እንዳይደርቅና ሁሌም ንቁ እንድንሆን ይረዳናል። በተለይ በቀይ ጥቅል ጎመን ውስጥ የሚገኙት ንጥረ ነገሮች ከአረንጓዴው የበለጠ ለዓይን ጤንነት፣ ለአንጎል ብቃት ከፍተኛ አስተዋጽኦ ያደርጋሉ። በአጭሩ ጥቅል ጎመንን መመገብና ከብዙ በሽታዎች አስቀድሞ መከላከል ማለት ነው። ጥቅል ጎመን ከሚሰጣቸው አስገራሚ የጤና ጥቅሞች የመጀመሪያው ለጨጓራ ቁስልና ለምግብ መፈጨት ስርዓት ነው። ጥቅል ጎመን ከጥንት ጀምሮ ለጨጓራ ህመም ዋነኛ መድኃኒት ተደርጎ ይወሰዳል። ለምን እንደሆነ ያውቃሉ? የቁስል ማከን አቅሙ ነው። ጥቅል ጎመን በውስጡ ቫይታሚን ዩ በመባል የሚታወቀው ልዩ ንጥረ ነገር ይዟል። ይህ ንጥረ ነገር የተጎዳ የጨጓራ ግድግዳን የመጠገንና ቁስሉን በፍጥነት የማዳን አስደናቂ ችሎታ አለው። በውስጡ ያለው ከፍተኛ የፋይበር መጠን ደግሞ ምግብ በሆዳችን ውስጥ በቀላሉ እንዲፈጭ፣ እንዲዘዋወር ያደርገዋል። ይህም የሆድ ድርቀት በመከላከል የሆድ መነፋፋት ስሜትን ያስወግዳል። ጠቃሚ ባክቴሪያዎችን ያበረታታል። በአንጀት ውስጥ ለጤና ጠቃሚ የሆኑ ባክቴሪያዎች እንዲራቡ ምቹ ሁኔታን ይፈጥራል። ይህም በአጠቃላይ የሰውነት በሽታን የመከላከል አቅምን ያሳድጋል። እንዴት መጠቀም ይቻላል? ከጨጓራ ቁስል ፈጣን ለውጥ ለማግኘት ጥቅል ጎመንን ሳይበስል ፈጭቶ ጭማቂውን መጠጣት በጣም ውጤታማ መንገድ ነው። በቀን 1 ብርጭቆ የጥቅል ጎመን ጭማቂ ለ2 ሳምንት መጠጣት የጨጓራ ቁስልን በሚገርም ሁኔታ እንደሚያክም የሕክምና ጥናቶች ያመለክታሉ። ሁለተኛው የበሽታ የመከላከል አቅም ከፍተኛ ደረጃ መገንባቱ ነው። ጥቅል ጎመን የሰውነታችን የመከላከል ግንብ የሚያጠናክር የተፈጥሮ ጋሻ ነው እንለዋለን። ይህንንም የሚያደርገው በሚከተሉት መንገዶች ነው። የመጀመሪያው የቪታሚን ሲ ምንጭ ነው። ብዙዎቻችን ቪታሚን ሲ የሚገኘው ብርቱካን፣ ሎሚ ውስጥ ብቻ ይመስለናል። ነገር ግን ጥቅል ጎመን በውስጡ እጅግ ከፍተኛ መጠን ያለው ቫይታሚን ሲ ይዟል። ይህ ቪታሚን ነጭ የደም ሴሎች እንዲመረቱ በማድረግ ሰውነታችንን ባክቴሪያዎቹን፣ ቫይረሶቹን እንዲዋጋ ይረዳዋል። ሌላው ሰውነት ከመርዝ ማጽዳቱ ነው። በውስጡ ያሉት
ንጥረ ነገሮች ጉበታችንን ሰውነታችን ውስጥ ያሉ መርዛማ ነገሮች አጣርቶ እንዲያስወግድ ኃይል ይሰጡታል። ሰውነታችን ከመርዝ ሲነጻ ደግሞ በሽታ የመከላከል ብቃቱ በዛው ልክ ይጨምራል ማለት ነው። ሌላው ቁስል ቶሎ ማዳኑ ነው። በውስጡ ባለው ከፍተኛ የቪታሚን ይዘት ምክንያት በሰውነታችን ላይ የሚከሰቱ ቁስሎች ወይም ጭረቶችን በቶሎ እንዲድኑ፣ ኢንፌክሽኖች እንዳይፈጠሩ ያደርጋል። በተለይ ቀይ ጥቅል ጎመን ከአረንጓዴ የበለጠ የቪታሚን ሲ መጠን ስላለው ስለዚህ በሽታ የመከላከል አቅምን ለማሳደግ ለሚፈልጉ ሰዎች ቀዩን ጥቅል ጎመን በሰላጣ መልክ እንዲጠቀሙ እመክራለሁ። ሶስተኛው ለልብ ጤንነትና ለደም ግፊት ቁጥጥሩ ነው። ጥቅል ጎመን ለልባችን ታማኝ ዘበኛ ነው እንለዋለን። የልብን ጤንነት ለመጠበቅና የደም ግፊትን ለማስተካከል የሚረዱ 3 ዋና ዋና ሚስጥሮችን ይዟል። የመጀመሪያው የደም ግፊትን ይቀንሳል። ጥቅል ጎመን በፖታሲየም የበለጸገ ነው። ፖታሲየም ደግሞ በሰውነታችን ውስጥ ያለውን ጨው ወይም ሶዲየም መጠንን በማመጣጠን የደም ቧንቧዎች እንዲዝናኑ ያደርጋል። ይህም በደም ቧንቧዎች ላይ የሚፈጥረውን ጫና በመቀነስ የደም ግፊትን በተፈጥሯዊ መንገድ ያስተካክላል። ሌላው መጥፎ የኮሌስትሮልን ያስወግዳል። በውስጡ ያለው ፋይበር በምግብ መፈጨት ሂደት ውስጥ ከኮሌስትሮል ጋር በመጠባበቅ ወደ ደም ውስጥ ሳይገባ ከሰውነት ተወግዶ እንዲወጣ ያደርጋል። ይህም የልብ ቧንቧዎች እንዳይደፈኑ ይረዳል። ሌላው የደም ቧንቧ መቆጣትን ይከላከላል። በቀይ ጥቅል ጎመን ውስጥ የሚገኘው አንቶሲያኒን የተባለ ንጥረ ነገር የልብ ቧንቧዎች እንዳይጠቡና እንዳይቆጡ ይከላከላል። ይህም ለልብ ድካም የመጋለጥ እድልን በከፍተኛ ሁኔታ እንደሚቀንስ ጥናቶች ያረጋግጣሉ። ልቦ ጤናማ እንዲሆን ከፈለጉ ግን በሳምንት ቢያንስ 3 ቀን ጥቅል ጎመን መመገብ ይኖርቦታል ማለት ነው። አራተኛው ለቆዳ ውበትና ለተፈጥሯዊ ወጣትነት ነው። ጥቅል ጎመን የውበት ሳሎን በቤታችን ውስጥ እንደማለት ነው። በውስጡ የያዛቸው እንደ ሰልፈር ያሉ ማዕድናት የተፈጥሮ ውበት ማዕድን በመባል ይታወቃሉ። የመጀመሪያ ጥቅሙ ቆዳችን እንዳይሸበሸብና የእድሜ መግፋት ምልክቶች በፊታችን ላይ ቶሎ እንዳይታዩ ያደርጋል። ሚስጥሩ ደግሞ በውስጡ ያለው ቪታሚን ሲ ቆዳችን እንዲወጠርና እንዲያብረቀርቅ የሚያደርገው ኮላጅን የተባለ ንጥረ ነገርን በሰውነታችን ውስጥ እንዲመረት ያደርጋል። አምስተኛው ካንሰርን የመከላከል አስደናቂ ኃይሉ ነው። ሳይንቲስቶች ጥቅል ጎመንን የሚወዱበት ትልቁ ምክንያት ጥቅል ጎመን በውስጡ ሰልፎራፊን የተባለ ንጥረ ነገር ይዟል። ጥቅሙ ይህ ንጥረ ነገር የካንሰር ሴሎችን በሰውነታችን ውስጥ እንዳይፈጠሩና እንዳይራቡ እንደ አጥር ሆኖ ይከላከላል። በተለይ ለጡት፣ ለፕሮስቴትና ለሳምባ ካንሰር ተጋላጭነትን ለመቀነስ ጥቅል ጎመን ተመራጭ የተፈጥሮ መድኃኒት ነው። ስድስተኛው ለአጥንት ጥንካሬ ጤንነት ነው። ጥቅል ጎመን ለአጥንታችን እንደ ሲሚንቶ ነው። ብዙዎቻችን ለአጥንት ወተት ብቻ የሚበቃ ይመስለናል። ነገር ግን ጥቅል ጎመን በቪታሚን ኬ እጅግ የበለጸገ ነው። ቪታሚን ኬ ደግሞ ካልሲየም ከአጥንታችን ጋር እንዲጣበቅ በማድረግ አጥንት እንዳይሰበርና እድሜ ሲገፋ የሚመጣውን የአጥንት መሳሳት ይከላከላል። ጠንካራ አቋም እንዲኖሩት ጥቅል ጎመን አይለዩት። ሰባተኛው ክብደትን ለመቀነስና ለሰውነት ቅርጽ ነው። ክብደት ለመቀነስ እየታገሉ ከሆነ ጥቅል ጎመን ምርጥ ጓደኛው ነው። ምክንያቱም በውስጡ ያለው የውሃ መጠን፣ የፋይበር ክምችት ከፍተኛ በመሆኑ ጥቂት በልተው ረጅም ሰዓት የጥጋብ ስሜት እንዲሰሙት ያደርጋል። ውጤቱ ደግሞ ካሎሪው በጣም ዝቅተኛ ስለሆነ ሳይራቡና ሰውነቱ ሳይጎዳ እየተስተካከለ የሰውነት ቅርጽ እንዲኖሩት ይረዳል ማለት ነው። ጥቅል ጎመንን እንዴት ብንመገበው ይመረጣል የሚለው ደግሞ ጥቅሙን ሙሉ በሙሉ ለማግኘት አዘገጃጀቱ ወሳኝ ነው። የመጀመሪያው በጥሬው እንደ ሰላጣ ጥቅል ጎመን በጥሬው መመገብ በውስጡ ያሉት ቫይታሚኖች በተለይ ቪታሚን ሲን እንዳይጠፋ ያደርጋል። በቀጭኑ ከትፎ በሎሚና በትንሽ የወይራ ዘይት ለውሶ መመገብ ለጤና እጅግ ተመራጭ ነው። ሌላው የጥቅል ጎመን ጭማቂ ነው። በተለይ ለጨጓራ ቁስል ፈውስ የሚፈልጉ ሰዎች ጥቅል ጎመንን በጁስ መፍጫ ፈጭቶ ጭማቂውን መጠጣት ታምራዊ ለውጥ ያመጣል። ሌላው ግማሽ በስል ነው። ጎመኑን ስናበስል በጣም መረግረግ የለበትም። ለጥቂት ደቂቃዎች ብቻ በእንፋሎት ወይም በትንሽ እሳት አብስሎ መመገብ ይዘቱን ይጠብቃል። ጥንቃቄ ማድረግ ያለብን ግን ምንም እንኳን ጥቅል ጎመን እጅግ ጠቃሚ ቢሆንም እነዚህ ሰዎች ጥንቃቄ ሊያደርጉ ይገባል። የመጀመሪያው ጋዝ ላለባቸው ሰዎች ነው። ጥቅል ጎመን በባህሪው ጋዝ የማብዛት እድል አለው። ይህንን ለመቀነስ ሲያበስሉ ጥቂት ዝንጅብል ወይም ከሙን መጨመር ይመከራል። ሁለተኛው የታይፎይድ ችግር ያለባቸው፣ የታይፎይድ እጢው ህመም ያለባቸው ሰዎች ጥቅል ጎመን አብስለው ቢመገቡ ይመረጣል።
ወይም ጥሬውን የታይሮይድ ሆርሞን ስራ ላይ ተጽዕኖ ሊያሳድር ስለሚችል ነው። ሶስተኛው ደም የሚቀጥኑ መድኃኒቶች የሚወስዱ። ጥቅል ጎመን በቪታሚን ኬ የበለጸገ በመሆኑ ደም የሚያቀጥኑ መድኃኒቶች ከሚወስዱ ሰዎች ጋር መድኃኒት ጋር ሊጋጭ ስለሚችል በሐኪሞች ጋር መመካከር አለባቸው ማለት ነው። እንግዲህ ውድ ተመልካቾቼ ዛሬ ስለ ጥቅል ጎመን ያየናቸው መረጃዎች ተፈጥሮ በየጓሯችን ምን ያህል የጤና በረከቶች እንደሸሸጉልን ማሳያ ናቸው። ይህ በቀላል ዋጋ የምናገኘው አትክልት ለካንሰር መከላከያነት እስከ ቆዳችን ውበት፣ ለጨጓራችን ፈውስ እስከ ልባችን ጥንካሬ ያለውን ተአምራዊ ሚና ተመልክተናል። ጤናችን ያለው በእጃችን ሳይሆን በአመጋገባችን ላይ ነው። ስለዚህ ከዛሬ ጀምሮ ጥቅል ጎመንን በገበታችሁ ላይ በማካተት ለሰውነታችሁ የሚገባውን እንክብካቤ እንድታደርጉ ጋብዛችኋለሁ። እናንተስ ጥቅል ጎመንን በምን አይነት አዘጋጀት ትመርጡታላችሁ? ወይስ የተለየ የጤና ለውጥ ያያችሁበት መንገድ አለ? ያላችሁን ልምድ ከታች በኮሜንት መስጫው ላይ ብታካፍሉኝ እጅግ ደስ ይለኛል። የመረጃ ለሌሎች እንዲደርስ ቪዲዮን ሼር ማድረጋችሁ እንዲሁም ለኔ ያላችሁን ድጋፍ በላይክ እንድትጽፉልኝ በአክብሮት እጠይቃለሁ። ለቻናሉ አዲስ ከሆናችሁ ደግሞ መሰል ጠቃሚ የሆኑ የጤና መረጃዎች ሁሌም እንዲደርሷችሁ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ጤናችሁ ይጠበቅልኝ። ቸር ሰንብቱ።